ጠዋት ከእንቅልፋችሁ ስትነሱ መስታወት ፊት ቆማችሁ ይህ ቦርጭ ግን ከየት መጣ ብላችሁ ታውቃላችሁ? ምናልባት ምግብ ቀንሳችሁ ይሆናል፣ ስፖርትም ጀምራችሁ ሊሆን ይችላል። ግን ያ የሆድ ስብ አልጠፋ ብሎ እልህ አስጨርሷችኋል። አውቃለሁ በጣም ያበሳጫል፣ ግን ችግሩ እናንተ ጋር አይደለም። ችግሩ ጤናማ የመሰለን ሳናውቃቸው በየቀኑ የምንደጋግማቸውና ሆዳችን ላይ ስብ እንዲከማች የሚያደርጉ 8 ትናንሽ ልማዶች ናቸው። ዛሬ እነዚህን በድብቅ ቦርጭ የሚያመጡብንን ልማዶች እናጋልጣለን። በተለይ 8ኛው ልማድ ሁላችንም ክብደት እንቀንሳለን ብለን የምንሰራው ግን ደግሞ መልሶ ቦርጭ የሚያከማችብን ትልቁ ወጥመድ ነው። ወደ ዝርዝሩ ከመግባታችን በፊት ቪዲዮን ከየት ሀገር እንደምታዩ ኮመንት ላይ ጻፉልኝ። እሺ፣ የመጀመሪያው መጥፎ ልማድ ማታ ማታ እንቅልፍ ማጣትና ጠዋት በድካም መንቃት ነው። እስኪ ያስቡት፣ ማታ አልጋ ላይ ሆናችሁ መብራት አጥፍታችሁ የስልካችሁን ስክሪን ታንሸራትታላችሁ ወይም ደግሞ ፊልም እያያችሁ ሌሊቱን ታጋምሳላችሁ። ይሄንንማ ሁላችንም እናደርገዋለን አይደል? ግን ይሄ ድርጊት የቦርጭ ዋነኛ መንስኤ መሆኑን ታውቃላችሁ? ሳይንሱ ሲያብራራው በቂ እንቅልፍ ሳታገኙ ስትቀሩ ሰውነታችሁ ግሪሊን የተባለውን የረሃብ ሆርሞን በከፍተኛ መጠን ያመርታል። በዛው ልክ ደግሞ ሌፕቲን የተባለው የጥጋብ ሆርሞን ዝቅ ያደርገዋል። ጠዋት ስትነሱ አእምሯችሁ በጣም ስለደከመ ፈጣን ኃይል ይፈልጋል። ኃይል አጣው፣ ስለዚህ አሁኑኑ ጣፋጭ ነገር አምጡልኝ ብሎ ያዛል። በዚህም የተነሳ ቀኑን ሙሉ ጣፋጭና ካርቦሃይድሬት የበዛባቸው ምግቦች እንድትመኙ፣ ካገኛችሁ ምንም ሳትምሩ እንድትበሉ ያደርጋችኋል። በተጨማሪም እንቅልፍ ማጣት የጭንቀት ሆርሞን የሆነውን ኮርቲሶል ጣሪያ ያስነካዋል። ኮርቲሶል ደግሞ ቀጥታ ስብን የሚያከማቸው ሆዳችሁ ላይ ነው። ስለዚህ ማታ ስልካችሁን አጥፉና በደንብ ተኙ። ወደ ሁለተኛው ልማድ እንለፍ። ይሄኛው ጠዋት ከእንቅልፋችሁ ስትነሱ የምትሰሩት ሌላኛው ትልቅ ስህተት ነው፣ ቁርስ መዝለል። እሺ፣ ወደ ሁለተኛው ልማድ ከመግባታችን በፊት አንድ የምስራች ላካፍላችሁ። አብዛኛው ሰው ክብደት መቀነስ ላይ ውጤታማ የማይሆነው ፍላጎት ስለሌለው ሳይሆን ትክክለኛ መመሪያና የቅርብ ድጋፍ ስለሚያጣ ነው። ለዚህ ነው የ30 ቀን ክብደት መቀነሻ ቻሌንጅ ያዘጋጀሁላችሁ። ክብደት ለመቀነስ ዋናው ምግብ ማስተካከል ነው፣ ግን በብልሃት መመገብ እንጂ መራብ አያስፈልግም። ይህን ታሳቢ ያደረገ ለእያንዳንዱ ተሳታፊ እንደ ክብደቱ፣ እንደ ህይወት ዘይቤውና እንደ አካባቢው የተበጀ ልዩ የምግብ እቅድ ይሰጣል። ምንም አይነት አስቸጋሪ ወይም ከባድ ዳይት የለም። ቻሌንጁ በየቀኑ በቀላሉ በቤት ውስጥ በሚዘጋጁ ተመጣጣኝ ምግቦችና ቀላል እንቅስቃሴዎች ላይ የተመሰረተ ነው። ኢትዮጵያ ውስጥም ሆናችሁ ሳውዲ፣ አሜሪካ፣ አውሮፓ ወይም የትም ቦታ አካባቢያችሁ በሚገኝ ምግብ በቀላሉ ልትከተሉት የምትችሉት መንገድ ነው። አትሰለቹም፣ አትራቡም። ከሁሉም በላይ ደግሞ በሳይንስ የተደገፈ ስለሆነ ለውጡ የተረጋገጠ ነው። በዚህ ቻሌንጅ ውስጥ ብቻችሁን አትሆኑም። እስከ መጨረሻው አብረን የምንጓዝበት ቪአይፒ የቴሌግራም ግሩፕ አለን። ማቋረጥ የሚባል ነገር አይታሰብም። ይህን ሙሉ ሲስተም ማለትም የምግብ እቅድ፣ ቀላል እንቅስቃሴዎች፣ ቪአይፒ ግሩፕ እና የ30 ቀን የቅርብ ክትትል በ1999 ብር ብቻ ታገኛላችሁ። ይሄ ለጤናችሁና ለራሳችሁ የምታደርጉት አትራፊ ኢንቨስትመንት ነው። ቦታ እንዳይሞላባችሁ አሁኑኑ የመጀመሪያው ኮመንት ላይ ባለው የቴሌግራም ሊንክ ተመዝገቡ። ሁለተኛው መጥፎ ልማድ ጠዋት ቁርስ መዝለልና ቀን ላይ ከልክ በላይ መብላት ነው። ጠዋት ምንም አይነት ረሃብ አይሰማኝም፣ በቃ ቆይቼ በኋላ በላለው ብላችሁ ታውቃላችሁ? አዎ፣ ይሄ በጣም የተለመደ ነገር ነው። ነገር ግን ጠዋት ረሃብን ተቋቁማችሁ ስትቆዩ ሰውነታችሁ ወደ ረሃብ ሞድ እያስገባችሁት ነው። ከሰዓት በኋላ እጅግ በጣም ኃይለኛ የሆነ የረሃብ ማዕበል ይመጣባችኋል። በዚህ ጊዜ አእምሯችሁ ጤናማ ምግብ መምረጥ ያቆሙና ያገኘውን ሁሉ በከፍተኛ መጠን እንድትበሉ ያዛችኋል። ሆዳችሁ በጣም ስለተራበ መጠኑን መቆጣጠር አትችሉም። በአንድ ጊዜ ብዙ ምግብ ስትበሉ ደግሞ በደማችሁ ውስጥ ያለው የስኳር መጠን ይጨምራል። ስኳር ሲጨምር ኢንሱሊን የተባለው ሆርሞን በከፍተኛ ፍጥነት ይረጫል። የኢንሱሊን ዋና ስራ ደግሞ ያንን የተረፈ ኃይል ወስዶ ወደ ቦርጭ ማከማቸት ነው። የፈለጋችሁትን ያህል ብትጾሙም ቀን ላይ በአንድ ጊዜ የምትጭኑት ከፍተኛ ካሎሪ በቀጥታ ወደ ስብነት ነው የሚቀየረው። ቁርስ መብላት ባትፈልጉ እንኳን ቢያንስ ለቀኑ ጤናማ የሆነና መጠኑ የተወሰነ የምግብ እቅድ ሊኖራችሁ ይገባል። እሺ፣ ሶስተኛው መጥፎ ልማድ ቴሌቪዥን እያዩ ወይም ስልክ እየነካኩ መብላት። እውነት እንነጋገር ከተባለ አብዛኞቻችን ምሳ እየበላን በሌላ እጃችን ስልካችንን እናንሸራትታለን ወይም ደግሞ ፊልም እያየን ነው የምንበላው። ግን እዚህ ጋር አንድ ትልቅ ሳይንሳዊ ችግር አለ። ሆዳችሁ ሞልቶ ጠግብ ያለው የሚለው መልእክት ወደ አእምሯችሁ ለመላክ ቢያንስ ከ15
ከ15 እስከ 20 ደቂቃ ይፈጅበታል። ስልክ እያያችሁ ስትበሉ ግን ትኩረታችሁ ሙሉ በሙሉ ስክሪኑ ላይ ስለሆነ ምግቡን በደንብ ሳታኝኩ በ5 ደቂቃ ውስጥ ውጣችሁ ትጨርሱታላችሁ። አእምሯችሁ ገና አልጠገብኩም ብሎ ስለሚያስብ ተጨማሪ ምግብ እንድትበሉ ይገፋፋችኋል። ትኩረት የለሽ አመጋገብ በቀን ውስጥ በመቶዎች የሚቆጠሩ ተጨማሪ ካሎሪዎችን ሳታውቁ እንድትወስዱ ያደርጋል። አንደኛ በፍጥነት ስለምትበሉ ምግቡ አይፈጭም። ሁለተኛ ደግሞ የጥጋብ ሆርሞኖች ስራቸውን አይሰሩም። መፍትሄው ምንድነው? ስትበሉ ስልካችሁን ራቅ አድርጋችሁ አስቀምጡ። ምግባችሁን በክብር እያጣጠማችሁና በደንብ እያኘካችሁ ብሉ። አራተኛው መጥፎ ልማድ ደግሞ ጣፋጭ ፈሳሾችን አብዝቶ መጠጣት። እኔ እኮ ብዙ አልበላም፣ ታዲያ ይሄ ቦርጭ ከየት መጣ ለምትሉ ሰዎች ትልቁ መልስ ይሄ ነው። ፈሳሽ ካሎሪዎች፣ ጠዋት የምንጠጣው ስኳርና ወተት የበዛበት ማኪያቶ፣ ቀን ላይ የምንጠጣው ለስላሳ መጠጥ፣ የታሸገ ጁስ ወይም ጣፋጭ ሻይ፣ እነዚህ ሁሉ ቦርጭ አምራች ፋብሪካዎች ናቸው። ሳይንሱ ምን ይላል መሰላችሁ? አእምሯችን ኖርማል ምግብ ስንበላ ያው እንደበላን ይቆጥረዋልና የጥጋብ ስሜት ይሰጠናል። በፈሳሽ መልክ የሚገባን ካሎሪ ግን በፍጹም አይመዘግብም። ለምሳሌ አንድ ጠርሙስ ለስላሳ መጠጥ ውስጥ እስከ 40 ግራም ወይም 10 የሻይ ማንኪያ ስኳር አለ። ይህን ስትጠጡ ካሎሪ ወደ ሰውነታችሁ በገፍ ይገባል፣ ግን ምንም አይነት የጥጋብ ስሜት አይሰማችሁም። ከጥቂት ደቂቃ በኋላ ደግሞ ሌላ ምግብ ትበላላችሁ። ይባስ ብሎ በፈሳሽ የሚገባ ፍሩክቶስ በቀጥታ ወደ ጉበት ይሄድና ቪሴራል ፋት ወደሚባለው እጅግ አደገኛ የሆድ ስብነት ይቀየራል። ይህ አይነቱ ስብ ደግሞ ለማጥፋት ከባድ ነው። ስለዚህ ውሃን አዘውትሩ። ካሎሪዎችን ከመጠጣት ይልቅ ማኘክን ልመዱ። አምስተኛው መጥፎ ልማድ ቀኑን ሙሉ ትናንሽ ነገሮችን ሲቀምሱ መዋል። ምግብ ስንሰራ ትንሽ እንቀምሳለን። ቢሮ ውስጥ ከጓደኛችን ትንሽ ብስኩት እንቆርሳለን። ማታ ደግሞ ትንሽ ቸኮሌት አሊያም ኬክ እንገምጣለን። ትንሽ ስለሆነች እኮ ምንም አታመጣም፣ አታወፍርም ብለን እናስባለን። ነገር ግን እነዚህ ትናንሽ ነገሮች ሲደመሩ ሳታውቁት ብዙ ይሆናሉ። በተጨማሪ ቀኑን ሙሉ አፋችንን ባንቀሳቀስንና ትንሽ ነገር በዋጥን ቁጥር የኢንሱሊን መጠናችን ሁልጊዜ ከፍ ብሎ እንዲቆይ እናደርጋለን። ኢንሱሊን በደማችን ውስጥ ከፍ ሲል ደግሞ ሰውነታችን ያለውን ስብ እንዳያቃጥል በሩን ቆልፎ ይይዘዋል። ሰውነታችን የተከማቸውን ስብ ወደ ጉልበትነት ቀይሮ ማቃጠል የሚችለው በምግቦች መካከል በቂ እረፍት ሲያገኝ ብቻ ነው። ስለዚህ መቀማመሱን አቁሙና በቀን ውስጥ የተስተካከለ የምግብ ሰዓት ይኑራችሁ። ስድስተኛው አንድ ምግብ ጤናማ ስለሆነ ብቻ አብዝቶ መብላት። ይሄ በጣም ብዙ ሰዎችን የሚያታልል ወጥመድ ነው። ሩዝ፣ ፓስታ፣ አቮካዶ፣ ለውዝ፣ የወይራ ዘይት፣ አጃ፣ እነዚህ ሁሉ እጅግ በጣም ጤናማና ለሰውነት ጠቃሚ የሆኑ ምግቦች ናቸው። ግን ጤናማ ስለሆኑ ብቻ የፈለግነውን ያህል ያለምንም ገደብ መብላት እንችላለን ማለት አይደለም። ለምሳሌ ለውዝና አቮካዶ በውስጣቸው ጤናማ ስብ ቢኖራቸውም የካሎሪ መጠናቸው ግን እጅግ በጣም ከፍተኛ ነው። ጤናማም ይሁን ጤናማ ያልሆነ ምግብ ከሰውነታችሁ የዕለት ተዕለት ፍላጎት በላይ ከተመገባችሁ ያ የተረፈው ኃይል መጨረሻው ሆዳችሁ ላይ ሄዶ መከማቸት ነው። ዳቦ ትታችሁ አጃ ስላበዛችሁ ወይም ቅቤ ትታችሁ የወይራ ዘይት ስላፈሰሳችሁ ቦርጭ አይጠፋም። ሳህናችንን ሞልተን ከበላን ጤናማነቱ ምንም ትርጉም አይኖረውም። የማዕድ መጠንን ማስተካከል እጅግ በጣም ወሳኝ ነው። ሁልጊዜም ሳህናችሁን በግማሽ አትክልት፣ በ1/4 ፕሮቲን እና በ1/4 ካርቦሃይድሬት ሞልታችሁ ተመገቡ። 7ኛ ቀኑን ሙሉ ምንም አይነት እንቅስቃሴ ያለማድረግና ለረጅም ሰዓት መቀመጥ። እኔ እኮ ጂም ለመሄድ እና ስፖርት ለመስራት ጊዜ የለኝም ትሉ ይሆናል። ግን ክብደት ለመቀነስ እና ቦርጭ ለማጥፋት የግድ አትሌት መሆን አያስፈልጋችሁም። ትልቁ ችግር ያለው ከጠዋት እስከ ማታ ቢሮ ውስጥ ወንበር ላይ ተቀምጠን መዋላችን፣ ከዛም ማታ ቤታችን ሄደን ቴሌቪዥን ፊት ሶፋ ላይ መዘረራችን ነው። በሳይንስ ኒት ወይም ነን ኤክሰርሳይዝ አክቲቪቲ ቶርሞጄኔሲስ የሚባል ነገር አለ። ይሄ ማለት ከከባድ ስፖርት ውጪ በዕለት ተዕለት እንቅስቃሴያችን ማለትም በመራመድ፣ በመቆም፣ ስራ በመስራት የምናቃጥለው ኃይል ነው። ቁጭ ብላችሁ በምትውሉበት ጊዜ ስብን የሚያቃጥለው ኢንዛይም ሊፓፕሮቲን ሊፔዝ ሙሉ በሙሉ በሚባል ደረጃ ስራ ያቆማል። መፍትሄው እጅግ ቀላል ነው። ስልክ ስታወሩ ተነስታችሁ እያዘገማችሁ አውሩ። ከምሳ በኋላ ለ10 ደቂቃ ትንሽ መንገድ ተራመዱ። አሳንሰር ትታችሁ ደረጃዎችን ተጠቀሙ። በየሰዓቱ ከተቀመጣችሁበት እየተነሳችሁ መለጠጥን ልመዱ። እነዚህ ትናንሽ የሚመስሉ
የሚመስሉ የዕለት ተዕለት እንቅስቃሴዎች ቀኑን ሙሉ ሲደመሩ በሰውነታችን ውስጥ ያለውን ስብ አቃጣይ ሞተር ቀኑን ሙሉ ክፍት አድርገው ያቆዩታል። አሁን ወደ ትልቁና የመጨረሻው ወጥመድ ደርሰናል። 8ኛው መጥፎ ልማድ ከባድ የዳይት ፕሮግራሞችን መጀመርና በፍጥነት ማቋረጥ። ይሄኛው ሁላችንም የምንወድቅበት ትልቅ ጉድጓድ ነው። ቦርጭ ማጥፋት ስንፈልግና ስንነሳ ራሳችንን እንቀጣለን። እንደ እንጀራ፣ ሩዝና ዳቦ ያሉትን ሙሉ በሙሉ እናቆማለን። ወይም ደግሞ ቀኑን ሙሉ ሰላጣና ውሃ ብቻ እንበላለን። ለጥቂት ቀናት ወይም ሳምንታት በከፍተኛ ሞራል እንጓዛለን። ከዛስ ምን ይፈጠራል? ሰውነታችን የረሃብ አደጋ እንዳጋጠመው የሚያስብ ራሱን ለመከላከል ሲል ሜታቦሊዝምን ወይም ስብ ማቃጠሉን እጅግ በጣም ያዘገየዋል። ምክንያቱም ያለውን ጥቂት ኃይል ቆጥቦ ማቆየት አለበት። ከዛም እኛ ድካም ሲሰማንና ተስፋ ቆርጠን ወደ ቀድሞ ልማዳችን ስንመለስ ሰውነታችን እንደገና ረሃብ ቢመጣስ ብሎ ስለሚፈራ ያገኘውን ምግብ ሁሉ በ3 እጥፍ ፍጥነት ቦርጭ አድርጎ ያከማቸዋል። ይሄ በሳይንሱ ዮዮ ዳይቲንግ ይባላል። ክብደታችሁ ይቀንሳል፣ መልሶ ደግሞ በእጥፍ ይጨምራል። ስለዚህ ይህንን አስከፊ ዑደት ዛሬውኑ አቁሙ። የማይጨበጥና አክራሪ የሆነ ዳይት ውስጥ አትግቡ። በምትኩ ዘላቂ የሆነ ቀስ በቀስ የምታሻሽሉት ጤናማ የአኗኗር ዘይቤ ገንቡ። የምትወዱትን ምግብ አልፎ አልፎ በመመጠን እየበላችሁ፣ ፕሮቲንና አትክልት እያበዛችሁ፣ በቂ እንቅልፍ እየተኛችሁና ትናንሽ እንቅስቃሴዎችን እያደረጋችሁ የህይወት ዘይቤያችሁን ቀይሩት።